መትረፍ ወይም ደግሞ ለማምለጥ የመከላከያ ዘዴዎችን ወይም ደግሞ ዲፌንስ ሜካኒዝሞችን ያዳብራል። እና እነዚህ ገና ልጅ ሳለን ራሳችንን ለመከላከል ያነሳናቸው ጋሻዎች ናቸው። ይሄ እነዚህ ዲፌንስ ሜካኒዝሞች ማለት ነው። ችግሩ ምንድነው? ትልቅ ሰው ስንሆን እነዚያን ጋሻዎች አሁንም መያዛችን ነው። እኛ ሳናውቀው የድሮውን ህመም አሁን ወዳለው ሁኔታ እናስተላልፋለን ወይም ደግሞ ፕሮጀክሽን ወይም ፕሮጀክት እናደርጋለን። በስነ ልቦና ተደጋጋሚ የግዴታነት ወይም ደግሞ ሬፒቴሽን ኮምፐልሽን በሚባል አዙሪት ውስጥ እንገባለን ማለት ነው። ይህ ማለት ያንን የልጅነት ህመም ለማሸነፍ ተስፋ በማድረግ ያለፈውን አሳማሚ ተሞክሮ ሳናውቀው በየጊዜው እንደጋግመዋለን ማለት ነው። ይህም ነው አዲስ ስራ ስንጀምር የሚሰማን ፍርሃት ወይም ደግሞ በግንኙነታችን ውስጥ ሁል ጊዜ አልተረዳውም የሚል ስሜት የሚሰማን ምክንያት የትናንቱን ቁስል ዛሬ እየኖርነው ነው ማለት ነው። ለምሳሌ አንድ ደንበኛችን አንድ ደበበ ብለን ብንጠራው የደሞዝ ጭማሪ ለመጠየቅ ባለመቻሉ በፍርሃት ተይዞ ነበር እንበል። ጭንቀቱ ስለ ገንዘብ አልነበረም ደበበ። የማያውቀው ፍርሃቱ አለቃው አንተ ጥሩ አይደለህም፣ ጎበዝ አይደለህም ብሎ ይመልስልኛል የሚል ፍርሃት ነበር። ይህም ገና ልጅ እያለ ከአባቱ ባለማቋረጥ የሚያገኘው ወይም ደግሞ የሚደርስበት መልእክት ነበር። አባቱ ሁል ጊዜ አንተ ጎበዝ አይደለህም፣ አንተ ጥሩ አይደለህም እያለ ስለሚነግረው ያ ነገር ከደበበ ጋር አደገና